አሁን ላይ ምን እንደሚያሳስብ ታውቃላችሁ? የሀገራችን ሁኔታ። እኛ ኢትዮጵያውያን እስከ መቼ ነው የሳውዲ ሰራተኛ ወይም ደግሞ የነሱ ገረድ የነሱ ሰራተኛ ሆነን እንደፈለጉ ሲያሽከረክሩን የምንኖረው? ወጣት ነን እንደ ወጣት ሳንኖር እድሜያችንን በአረብ ሀገር የምንጨርሰው እስከ መቼ ነው? አንድ ነገር ልንገራችሁ። እኔ በተወለድኩበት በወሎ ውስጥ ማለት ነው 2014 12ኛ ክፍል ሆኜ የጀመረ ጦርነት እስካሁን ድረስ ለ4 ዓመታት አለ ጦርነት። 4 ዓመት ሙሉ ከተማ አካባቢ ትምህርት አለ። ገጠር አካባቢ ላይ ግን ፋኖዎች መከላከያዎች ባሉበት በቃ ያን ያክል የለም አይደለ? ተምረህ ትደርሳለህ የሚባል ነገር አለ። እኔ ራሴ ቤት እህትና ወንድሞቼ አንዱ ከ9 እህቴ ከ8 እናሽ ወንድሜ ከ5 ግን ሁሉም አይማርም። በዚህ ጊዜና በዚህ ዘመን ማለት ነው እየተማሩ አይደለም። ግን እነዚህ ልጆች የኔ እህትና ወንድሞች ብቻ አይደለም፣ በመላው በገጠር አካባቢ ያሉ እህትና ወንድሞቻችን ተምረን ስራ ላናገኝ እንችላለን። ግን መማር ብዙ ነገር ለውጥ አለው። ዛሬ ዘመን ያልተማረ ሰው እኮ ምንም አይደለም። እንግሊዝኛ በደንብ ማወቅ አለብን። አማርኛችን ራሱ በደንብ ማወቅ መጻፍ ማንበብ አለብን። አንማር እሺ፣ ትምህርታቸውን አቋረጡ። የእኛ እህቶቻችን እኛ አልሐምዱሊላህ 12 ተምሬ ዩኒቨርሲቲን ገብቼ ነበር ሳይሳካልኝ ቀርቶ አረብ ሀገር መጣሁ እንጂ የገንዘብ ጉዳይ ግን ከኛ ትንሽ ያሉት ደግሞ ትምህርት ተዘጋ በጦርነት ምክንያት። ወላሂ ለአዚም ነው የምላችሁ በ16 ዓመታቸው ከ8 እያቋረጡ ብዙዎች አብሰዋል በዚህ ጊዜና በዚህ ዘመን። እና ሀገራችን ወዴት እየሄደች ነው ንገሩኝ እስኪ። እና በዚህ ጊዜ እኛውን ሚዲያ ላይ የምንጠቀም ሰዎች የምንሰራ ሰዎች በዘር በሃይማኖት መባላት ነበረብን። ለእነዚህ እህቶቻችን ወንድሞቻችን እኛ መታገል አልነበረብንም? በጉልበት ምንም ማድረግ ባንችል በሚዲያ ራሱ ሀገራችን ላይ ሰላም እንዲፈጠር የቻልነውን አቅም ማድረግ ነበረብን። አስቡ፣ ለ4 ዓመት ትምህርት የለም። 5ኛ ክፍል 8ኛ ክፍል 9ኛ ክፍል ትምህርት ተቋርጦ በዚህ እድሜ አስቡት። ትምህርት ተቋርጦ በኋላ ወንዱ በባህር ይመጣል፣ የሷ ደግሞ ከሰወር ትመጣለች። በልጅነቷ በ10 ምናምን ዓመቷ ማለት ነው። ካልተሳካ ታገባለች። አላማ የለም። እንዴት ነው እኛ ምንድነው ነገሩን እስኪ አስብታላችሁ ማለት ነው። እስኪ እናንተ አካባቢና እናንተ ሰፈር ያለውን ነገር ንገሩኝ። ሀገራችን ወዴት እየሄደ ነው? በቃ እኛ ሁልጊዜ የምንኖረው ለአረቦች ሰራተኛ ለመሆን ነው። እኛ እንደ አንድ ሰው ወይም እንደ አንድ ሴት ጠንካራ ሆነን ሀገራችንን ማስጠራት ሀገራችንን ከፍ ማድረግ አንችልም? ገጠር ስለሆን የገበሬ ልጅ ስለሆን ከዛ ስራ አናልፍም? መውጣትም የለብንም ብላችሁ የምታስቡት ኮሜንት ላይ አስቀምጡልኝ እስኪ ነገር